እንዴት ነሽ ጃንዬ? ደህና ነሽ? አለሁልሽ የኔ እናት። እንዴት ነሽ? አዋርድሽ እኮ እየወረደ ነበር። አዋርድሽ እንዴት እየሄደ ነው እንዴ? ዘጉት የኔን እኮ እኔ ማውራትም አልፈለኩም ምናምን። አሁን በቃ ደበረኝ ማውራት ስልሽ በጣም ነው የሚያስጠላው። ተዘጋ በቃ ዝግት ነው ያደረኩት። የኔ አይሰራም። ቦት ማድረግ አልችልም። ምንድነው ምክንያታቸው? ምክንያት አያቀርቡልሽም እንዴ? እኔ እንደዚህ ብዬ ማውራት አልፈለኩም። ተውኩት በቃ። እንዴ ጠይቂ እንጂ መጠየቅ መብታለሽ። መርጠው እስካስገቡሽ ድረስ ዝም ብለው ምርጫሽን ሲዘጉት ዋይ ማለት መብታለሽ እኮ። አዎ ላሳይሽ። አዎ እንዴት እንደተዘጋ። እሺ እና ኢቭን ስቶሪ ላደርግ ምናምን ነበረ። በቃ አስጠላኝ። ገባሽ? ይሄን እንጂ የሚመለከተውን አካል ለምንድን ነው ህዝቡ እንዳይመርጠኝ የተዘጋው ብለሽ አትጠይቂም? አዎ ትክክል። ህዝቡ እንዴ እናገር አለባት ጋይስ። ኢንተርናሽናል ከሆነ በኋላ በጣም ቦት እንደምደረግ አውቀዋለሁኝ። ግን በቃ እንትና አላለ ኤክስፕሌን ማድረግ አስጠላኝ። ማውራት አስጠላኝ። ወጥቶ አይላሳይሽ እንትኑ ጋይስ። ግን ያዋርዱ ነገር እየተጨበረበረ ነው። በትክክል እየሰራ አይደለም። የአዶናይም እምቢ ያለ ፈርስት ማይ ላቭ ሜምበርሽን ማሪ ከስሜ ጋር ነው ሜምበር ውዴ ለዩ ቴንክ ዩ ማይ ላቭ። የሚሰሩት ነገር በጣም ነው የሚያስጠላው። ሜምበሩን አብሪ ከስሜ ጋር ያለው ልብቅስ ነው ነው እዩ እስቲ ፊል ይላል። ከዛ ኔክስት ከዛ ምን ያህል የኔን ዘግተውት የማን የፍራይዶች ነው ሌላ ሰው ቦታ አደረገ ማለት የኔን ተዘጋ። ሌላ ሰው ደግሞ ይሰራል። እንደዚህ ያደርጋል። ያንቺ ተዘግቷል። አይሻ ምልክት ሌላ ሰው ቦታ ማድረግ ይቻላል። የሷ ግን እምቢ እያለ ነው ተዘግቷል ማለት ነው። ችግር የለውም። እሺ ኔጋ ያሉት ረዩ ሻማ ጋይስ አዶናይ ደግሞ ማለት ነው አሁን የዛሬ ቀን ከሰራ የነገ አይሰራ። ነገ እምቢ ይላል። እንደሱ ነው እያደረጉት ነው። የመጣ ገባሁበት እኮ ነው። አሁን በእናትህ አሁን ላይ እየረሳሁት ነው። እዚህ በኋላ እዛው ላይ ነው ማድረግ። ሰላም ናችሁ? አማን ናችሁ? አለን እግዚአብሔር ይመስገን። አለን ወሳለን አለን ፋራ ምን ይሆናል? ፍራይዶች የሉም። ታዲያ ፍራይዶች የሉም። ምንም አይነሳ አለች እንዴ? መጣች ቤት ኧረ እሷ እየወጣች ነው። በእናትህ ምን አንቺ እያስወጣሽ አይደለም። ይታዩ ስታስገቢ ቀስ ብለሽ አስገቢ ላይ ብለ አቡና አውጣ በእናትህ አታናደኝ። እውነቴን እኮ ነው። ይኸውልህ ናውጣ ባትኝም እንዲሁ ኔትወርኩ ያስወጣሻል። እኔ ምን አደረኩ ነው እንዴ? ኔትወርክ ነው ኔትወርክ አይደለም። ምናልባት አካውንት ወጣች እያስወጣት እኮ ነው። በቃ ሙሉ ሌሊቱ እንደዚህ ነው ያለፈችው። ጋር እየቀለድሽልኝ እንዳይሆን ራስሽ የነካሽው እንዳይሆን አይመስለኝም። ግን እውነቷ ነው። I don't know anything። ምን ጉድ ነው? ራሷ እየነቀለች ወጣች ነው ወይስ ምንድነው? ለምን መጫወት አትፈልግም እንዴ? ለምን በቃ ቆይ ፍራይዴዎች ይገባሉ። እኔና ፍራይዴ እናንተ ሁለታችሁን እንጮታለን። ጠብቁኝ አንዴ። እዚህ ጋር አንድ ስልክ ታፕ አድርጉ ጋይስ። ታፕ አንድ ላይ ጋይስ። አንድ ላይ ታፕ ባይዜ ጋይስ ማለት ነው። ጃኒ ውሻ እንትን ጊፍት ሰጣለች። ይቅርታ ብያለሁ። ማንን ነው ሚክስ ሀይባ ደንግጣ እኮ ነው። ውሻ ገዛሽ እንዴ አንቺ? አዎ ጉድ! ሁላችሁም በውሻ ተለቀቃችሁ። እና አሁንም ገዛ። እኔ እንኳን ገዝቼ አይደለም ሀቡ። አንቺ ምንድን ነው የምገዛው? ውሻ ተገዝቶልኝ ነው ጊፍት ተልኮ። ኧረ እኔ ውሻ ስጦታ ነው የተሰጠኝ። እንዴት ደግሞ ምንድነው ተሰደዳችሁ? እኔ አሁን ጊፍት ተሰጠኝ አይደለ? ሲሰጠኝ ታዲያ እኔ ኮፒ ነው እንዴ? ግዴታ ኮፒ ነው የሚባለው ጊፍት ሲሰጣችሁ?
ወይ ጉድ ምን ነገር ያመጣችሁት? ምን አቀለ ሰው የፈለገውን ነው የሚሰጠው። ጋይስ ናቸው እንዴ ጤነኛ አይደሉም እንደ እያልኩኝ ለሰው ልጅ ጊፍት አይሰጥ። የሆነ ሰው የሆነ ነገር ከያዘ ያን ጊፍት ለሆነ ሰው አይሰጥ ጊፍት። ጋይስ እንደዛ ነው የሚታሰበው። እንዲህ ናቸው ማሬ፣ እንዲህ ናቸው። ከሰማህ ምን ተደርጎ ነው ቤተ ጃኒ ጊፍት ውሻ ተሰጠህ አይደል አንተ? አዎ። ከዛ በፊት ደግሞ የሆነ ሰው ውሻ ነበረው። ከዛ የሆነ ሰው አንተ ደግሞ ጊፍት አደረገልህ። አይ ያ ሰው ጊፍት ስለተሰጠው አትስጡኝ ነው እንዴ ማለት ያለብህ አንተ? ኮፒ ለምን እንዴ? በደንብ ይስጡኝ እንጂ ኖ እንዲህ ነው የሚባለው። አሁን እካሌ ውሻ ስላለው አትስጡኝ፣ ከሰጣችሁኝና ስጦታችሁን ከተቀበልኩ ሰው ከከሌ አይተሽ ነው ይለኛል። ስለዚህ አትስጠኝ ስጦታውን። ሀቢባ ቀጥታ ነው ማለት ነው። ለጊፍት ለሚሰጥ ሰው እንደዛ ነው የሚፈልጉት። ስለዚህ ጊፍት የሚሰጥ ሰው አስመርጦ ነው እንዴ ጊፍት የሚሰጥሽ? በራሱ ምርጫ እኮ ነው የሚሰጥሽ እኮ። ለዚህ ደግሞ ምንድነው መፍትሄው? አለመስማት፣ አልሰማም አላይም ማለት አለቀ። በጣም ነው የምትመችኝ ምክሯ ማለት ነው። በቃ ይለያል። አይ እሺ አንደዚህ ነገር ሁላ ብትንበት የሆነ ሰው ያደረገው እንግባ ወይኔ ጉዴ ፈላ። ጌሙን ጀምሩት በእናታችሁ። ከባድ ሰው ነው የገባው። ታባለ እንግባ አስገባ። ማንም አያውቀውም። ማሬ ስናቂው አካውንት ካናት እንትን ነው የሚለው አተናሁም ነው እንዴ? ወስኮ እንግባ ታውቃለህ? አዎ ገባ እኮ። አዎ ይገባል። ምንም አይደለም። 13 ፖይንት ከፍዬ ማንም ሰው ፕሮፋይልሽን እንዳዩ ማድረግ ትችያለሽ። ከዛ በኋላ በቃ ማርያምን አንደኛ እና ማን እንደሆነ መቼም አታውቂውም። በቃ መቼም ታዲያ እሱ እኮ ነው ታዲያ ብሮ እናቴ አሁን አንተን ማለት ነው እንግባ እየሰማኸኝ ከሆነ ባንተ ውስጥ ትልቅ ኳሊቲ አይቻልም። ዓለም ኧረ ወይ ቴክናችሁን አብሩ በሏቸው። ጃኒቷ እንዴት ነሽ? ማርያምን ዛሬ ተናድጃለሁ በጣም። ለምን ማሪ? ሄለን አሳዘነችኝ። በእናትሽ በኖረኝ ነው ያልኩት። መድኃኒዓለም ባዝም ብላት ደስ ይለኛል። 20 አንበሳ ባዝም ብላት ደስ ይለኛል። ጌታን በጌም ዓለም ማሸነፍን መሸነፍን ያለ ነው። የአቅማችንን ጥረናል። አረ በጣም ነው የሚያናድደው። አትሊስት ትንሽ ብትገፋ አሪፍ ነበር። ምን መሰለሽ ቤስት ፍሪ እንደሆነ ሰው በደንብ ስላላወቀ መጀመሪያው ላይ ነው የሄደበት ህዝቡ። በዛ ላይ ደግሞ ፈርስት ያለ ጊፍት ነው የሰጠው። ያለ ደብል ነው የሰጠው። ያለ ጊፍት አጥፎ ፈርቻለሁ። እኔማ ወጣሁ እኮ ላይ ብለ ነበርኩና በኢየሱስ ያለኝን ብዬ እንትና ኢትስ ፋይን ከእንትና ጋር ነበር ሰው ከማኪ ኦሮ አወቃት ከሷ ጋር ነበር